ይገባዋል። አሜን። አሁን የሆነውን እንሆን ዘንድ የረዳን አምላካችን ከጥርሳቸው ንክሻ ተናጥቆ ዛሬም በሕይወት ኑሩ ያለን አምላካችን ስሙ ይባረክ። እስኪ ስምህ ይባረክ በሉት። ስምህ ይባረክ፣ ስምህ ይባረክ በሉት። አውጡት፣ አውጡት። ስምህ ይባረክ፣ ስምህ ይባረክ የኔ ጌታ፣ ስምህ ይባረክ። አእምሮን ሁሉ የሚያልፍ ሰላም ሰጥተህን ተጠብቆልን ኖረናልና ዛሬ ስምህ ይባረክ። አረ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ጌታ ሆይ ስምህ ይባረክ። ስምህ ይባረክ የኔ ጌታ ኢየሱስ። አባት ተባረክ። መንፈስ ቅዱስ እንወድሃለን። አባት ሆይ ስለነበረን ጊዜ እናመሰግንሃለን። አንተ መልካም አምላክ ነህና ከመልካምነት እያጠገብከን ስላለ ተመስገን። አሁንም የሚኖረንን ጊዜ ሰዓታችንን ሁሉ ባርክልን በጌታ በኢየሱስ ስም አሜን። ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ኢየሱስ ይባርክ። ኢየሱስ ይባርክ። ኢየሱስ ጌታ ነው። አሜን። እስኪ ሁላችሁም ዕንባቆም ላይ ያለ ክፍል እናወጣና ዕንባቆም ምዕራፍ 3 አጭር መልእክት ነው ያለኝ፣ ግን ብዙ አምልኮ። አሜን። ምን አልኳችሁ? አጭር መልእክት ግን ብዙ አምልኮ። አሜን። ክብር ለጌታ ለኢየሱስ ይሁን። የዛሬን ስብከቴን የተቀበልኩት ከመዝሙር ነው። አሜን። ይህንን መዝሙር ወደ ውስጥ አፈሰሰውና መንፈስ ቅዱስ ክብር ሰማያትን ሸፍነዋል የሚለውን እየዘመርኩ እያመለኩ ባለሁበት ሰዓት ላይ ድንገት እንዳገለግል እጣውን ላይ ወደቀብኝና ምንም አላልኩም። እሺ ነው ያልኩት። ከዛ ነው ግን ጌታ ሆይ ምን ትላለህ አልኩት። ክብር ሰማያትን ሸፍኗል። አሜን። እስኪ በሉት፣ ክብርህ ሰማያትን ሸፍኗል። አሜን። በቃ ክብሩ ሰማያትን ሸፍኗል። ነፍስም አልቀረልኝም። እሱን ተዘጋጀሁበት፣ ወደ እናንተ መጣሁ። ዕንባቆም ምዕራፍ 3 ቁጥር 3 ላይ ያለ ክፍል ነው። ቃል በቃል ጌታ ይባርካቸው። ዘማሪዎቹ ራሱ ከዚህ ቃል ነው ተነስተው መዝሙሩንም የዘመሩት። በናዝሬቱ በጌታ በኢየሱስ ስም አነበዋለሁ። እንዲህ ይላል። አሜን። ከአንድ ጀምሬ ላንብብላችሁ። የነቢዩ የዕንባቆም ጸሎት መዝሙር። አቤቱ ዝናህን ሰምቼ ፈራሁ። አቤቱ በዓመታት መካከል ስራህን ፈጽም። በዓመታት መካከል ትታወቅ። በዓመት ጊዜ ምህረትን አስብ። በመዓት ጊዜ ምህረትን አስብ። ቁጥር 3 እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። እስኪ አሜን በሉኛል። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናውም ምድርን ሞልቷል። አሜን። እስኪ እግዚአብሔር በሉ። ከቴማን ቅዱሱም ከፋራን ተራራ ይመጣል። ድገሙት እያዋሃዳችሁ ለራሳችሁ። እግዚአብሔር ከቴማን ቅዱሱም
ከፋራን ተራራ ይመጣል። ሃሌሉያ። ብዙ ጊዜ ዕንባቆም ላይ ያለውን ክፍል ቁጥር 17 ላይ ያለውን ብዙዎቻችን የምንጠቅሰው የምንዘምረው የምናካፍለው ቃልና ክፍል ነው። ምንም እንኳ በለስ ፍሬም ባታፈራ የሚለው ክፍል በጣም ታዋቂ የሆነ የዕንባቆም ክፍል ነው። የኛው ክፍል ከቁጥር 17 እስከ ቁጥር 19 ያለው ክፍል ማለት ነው። ምንም እንኳ በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችም መብል ባይሰጡ፣ በጎች ከበረት ቢጠፉ፣ ላሞች በጋጥ ውስጥ ባይገኙ፣ እኔ ግን በአምላኬ በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። እንግዲያው ዛሬ በደንብ ልንገራችሁ ይህንን ክፍል። ዕንባቆም በዚህ ደረጃ ላይ የደረሰበት ዋናው ቁልፍ የሆነው ሚስጥር እንዲህ በቀላል አይደለም። እኛ እንደምንሰብከው፣ እኛ እንደምንዘምረው፣ እኛ እንደምናስተምረው አይደለም። ዕንባቆም በብዙ ነገሮች አልፏል። ምዕራፍ 1 እና ምዕራፍ 2ን ስንመለከተው፣ በነገራችን ላይ የዕንባቆም መጽሐፍ 3 ምዕራፎች ብቻ ነው ያሉት። ስለዚህ ምዕራፍ 1 እና ምዕራፍ 2 ላይ ስንመጣ ዕንባቆም ከሌሎች የነቢያት መጽሐፍቶች ወይም ከሌሎች ነቢያቶች ለየት የሚያደርገው ነገር ምንድነው ስንል የሚጠይቀው ጥያቄ ከራሱ ጋር ነው። ለምን የሚል ነው። እስኪ ለምን በሉ። ይወዳል እግዚአብሔር። እግዚአብሔር ጥያቄህን አይፈራም። በሉት አጠገብ ያለውን ሰው፣ እግዚአብሔር ጥያቄህን አይፈራም። አሜን። ያንተን ጥያቄ አይፈራውም እግዚአብሔር። ጠይቀው። እግዚአብሔር ጥያቄያችንን አይፈራውም። ዕንባቆም ለምን የሚል ነው። በቃ ጌታ ሆይ ለምን እኛ ጻድቃኖች በእንዲህ አይነት ሁኔታ ጉስቁልና ውስጥ እያለፍን፣ ኃጥአን ግን ባቢሎናውያን ግን እነሱ ግን የሚለመልሙ እርሻቸው ዘርተው የሚያበቅልላቸው፣ በጎቻቸው ወልደው የማይነጥፉ መንታ መንታውን የሚወልዱ፣ የያዙት የሚባረክላቸው፣ ያሰቡት የሚሳካላቸው፣ የረገጡት የሚለመልምላቸው ግን ለምን የሚል ሰው ነው። ለምን ዛሬ ለምኖቻችን ሁሉ ተጠቅልሎ በክብር ውስጥ ይገባል። ለምኖቻችን በሙሉ ተጠቅልሎ ወደ ክብር ውስጥ ይገባል። ለምኖቻችን በሙሉ ተጠቅልሎ ወደ ክብር ውስጥ ይገባል። ያኔ እንረሳዋለን። ዕንባቆም በእንደዚህ አይነት ሁኔታ ውስጥ፣ በዚህ አይነት ክርክር፣ በዚህ አይነት ሙግት ውስጥ አለፈ። ምዕራፍ 1 ምዕራፍ 2 እግዚአብሔር ደግሞ ቆይ ብዘገይም እመጣለሁ፣ ታገስ፣ እግዚአብሔር ቢዘገይም ይመጣል እያለ ይናገረዋል። አሁንም ለምን ምዕራፍ 2 ላይ በለምን እያለ ልክ ምዕራፍ 3 ላይ ደረሰው። ክብር ለጌታ ለኢየሱስ ይሁን። ምዕራፍ 3 ላይ ሲደርስ ነገር ተቀየረ። አሁን ነገር ተቀየረ። ነገሩ ምንድነው ስንል ምዕራፍ 3 የዕንባቆም የህይወቱ ዴስቲኒ የተቀየረበት፣ የለምኖቹ ጥያቄዎች መልስ ያገኘበት ክፍል ነው። አሜን። ምዕራፍ 3 ምን አልኳችሁ? የዕንባቆም እኔ ጋር ነው። ግዴላችሁ ጠላት አንዳንዴ አእምሮአችንን ሊይዝ ከሚጠቀምባቸው ሲስተሞች አንዱ ይሄ ነው። ተውት፣ እንተፈለገ ይሁን፣ ሐሳባችሁን ብቻ ያዙልኝ ወደዚህ። አሜን። ክብር ለጌታ ለኢየሱስ ይሁን። ዕንባቆም የለምኖቹ ጥያቄዎች ሁሉ ምዕራፍ 1 ምዕራፍ 2 ላይ መጡና ልክ ምዕራፍ 3 ላይ ሲደርስ የእግዚአብሔርን ክብር አየው። የእግዚአብሔር ክብር ተገለጠለት እና እንዲህ አላውን። ምዕራፍ 3 ላይ ጥያቄ አታዩም። ምዕራፍ 3 ላይ የዕንባቆም የለምን ነገር የለም። ምዕራፍ 3 ላይ ዕንባቆም የሚጠይቀው ጥያቄ የለም። አፉን ይዞ ነው ዝም ብሎ ክብሩን ካየ ከተመለከተ በኋላ የሚቀጥለው ነገር ምን ይሆናል? ምንም እንኳን ሃሌሉያ ከለምን ምንም እንኳን ተቀየረ ነገሩ። እግዚአብሔር ክብር ሲመጣ የለምን ጥያቄዎቻችንን በሙሉ ይጠቀልላቸውና ወደ ምን ያመጣቸዋል? ምንም እንኳን በለስ ፍሬም ባታፈራ አይደል ያለው? ምንም እንኳን በለስ ፍሬም ባታፈራ ሊል የቻለበት ምክንያት ከክብሩ በኋላ ነው። ከክብሩ በፊት ግን ለምን ነው? ጌታ ሆይ የኔ ነገር ለምን?
አንተን እያመለኩ በጽድቅ በቅድስና እየወጣሁ እየገባሁ አረማመደ እንዳንተ እንደ ሕግ እንደ ቃል እየሆነ ሶዋይ ለምን ይሄ ሁሉ ነገር በሕይወቴ ላይ ያልፋል? ከሞን አንልም አላልንም ወይ? እኛ ተውት የሥራ በሮች ተይዘውብን በጭንቅ አስለቅቀን ጎረቤቶቻችን እሱን የማያመልኩት ጭራሽ ጣዖታትን የሚያመልኩት ተሳክቶላቸው ስናይ ጌታ ሆይ የኔ ነገር ግን ለምን? አካውንታችንን ስናየው ከእስከሚሆንበት ታይም ላይ ለምን? ጌታ ሆይ ለምን? ዛሬ በናዝሬቱ በጌታ በኢየሱስ ስም ከለምን ወደ ምንም እንኳን የሚቀይር የእግዚአብሔር ክብር ያገኘናል። ያመነ ብቻ አሜን ይበል። ያገኘናል። ከለምን ምንም እንኳን ቀላል አይደለም። ምንም እንኳን ስንል ባይኖረኝ ይሄ ሰውዬ ክብሩን ከማያቱ በፊት በለስ ባይኖር የወይን ፍሬ ባይኖር ምንም ነገር ባይኖር እንዲያውም ይጨምርበታል። ጌታ ሆይ ደግሞ በአሰ ይላል። ከዛ በኋላ ግን ተወው አለ። ተወው። አሁን ምንም እንኳን እነዚህ ነገሮች ባይኖሩኝ የሚበላው የሚጠጣው አካውንቴ ጋር ምንም ነገር ባይኖር ምንም እንኳን ባይኖር አንተ ግን ጌታዬና አምላኬ ነህ። አንተ ግን መድኃኒቴ ነህ። አንተ ግን ሁሉን ቻይ አምላክ ነህ። ስለዚህ አመልክሃለሁ። ስለዚህ ምን እልሃለሁ? አመልክሃለሁ። ክብር ለኢየሱስ ይሁን። ልምጣላችሁ። ይኸውላችሁ የእግዚአብሔር ክብር ሲመጣ የእግዚአብሔር ክብር ሲያገኘን የመጀመሪያው ነገር የሚያደርገው ምን እንደሆነ ታውቃላችሁ? ሪቪሌሽን ነው የሚሰጠን። መገለጥን ነው የሚያመጣው። አሜን አሜን። ክብሩ ሲያገኘን ሌላ ነገር አይደለም፣ መገለጥ ነው የሚመጣል። አይኖቻችን ነው የሚከፈቱልን። ይሄ ሰውዬ በጣም የደነቀኝ ነገር ከሱ በፊት የሆነውን ነገር ነው። ልክ ቁጥር 3 ላይ ምዕራፍ 3 ቁጥር 3 ላይ ክብሩ ኦሬዲ አይቶታል፣ ተገልጦለታል። እንዲህ ይላል እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል አለ። ምን ማለት ነው? የዚህ ሰው የመገለጥ አሁን እዩት። ቴማንና ፋራን እስራኤልን ምን ያሉ ናቸው? የተገዳደሩ ናቸው። ቴማን ማለት በጣም ተዋጊዎች፣ በጣም ደግሞ ጥበበኞች የሆኑ ኤዶማውያን ናቸው። ኤዶም ደግሞ ምንድነው ስንል የኤሳው ዝርያዎች ናቸው። ኤሳው ደግሞ ማን ነው ስንል የይስሐቅ ምንድነው? ወንድም ነው። ስሙ አሁን ሁለት ወንድማማቾች ግን በጠላትነት ምን የሚሉ የሚተያዩ ኤዶማውያን እስራኤልን እግዚአብሔር ከግብፅ አውጥቷቸው በመንገድ ሲሄዱ አላሳልፍም ብሏል። መንገድ ዘግቶባ አታልፉም። ኧረ እባክህ ውሃን አንጠጣም፣ ምንጭን አንቀዳም፣ እንለፍ። ኖ አታልፉም አላቸው። አንድ ኤዶማውያን እስራኤላውያን በባቢሎኖች ተማርከው ሲሄዱ የተደሰቱ ናቸው። በወንድሞቻቸው ውድቀት ከበሮ መጥተዋል፣ ደስ ተሰኝተዋል። ኤዶማውያን ባቢሎናውያን እስራኤልን ማርከው ከወሰዷቸው በኋላ ሄደው ምን አድርገዋል? የእስራኤልን የቀረውን ንብረት ዘርፈዋል። እግዚአብሔር ከላይ መዘገበ። አየው። የአብድዩን መጽሐፍን ትንቢተ አብድዩን ላይ ሄዳችሁ ስታጠኑት ይህንን ክፍል ነው የሚነግራችሁ። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር ኤዶማውያንን መበቀል ፈልጓል። ለምን? በእስራኤል ላይ የሰሩት ስራ ከባድ ነው። አሁን እነዚህ ኤዶማውያን በነገስታትም ሆነ በአጠቃላይ በህብረተሰብ መካከል የሉ፣ ጠፍተዋል።
ጂኦግራፊካሊ የሆነ አቀማመጣቸው በደቡብ ዮርዳኖስ አካባቢ ላይ ነው የሚገኙት። ግን የነዚህ ሰዎች አጠቃላይ ስብስብ ስናየው የለም፣ ተበትኗል። እግዚአብሔር ቀጥቷቸዋል። አንድ እነዚህኞቹ ደግሞ ፋራን ደግሞ ምንድናት ስንል ፋራን በግብፅ አካባቢ የሚገኝ ትልቅ ምድረ በዳ የሆነ ምድር ነው። እስራኤላውያንን እግዚአብሔር ከግብፅ ምድር አውጥቶ ሲይዟቸው ሲሄድ ስሙኝ በደንብ፣ ይሄ ሲገባን ነው የዛሬው መልእክታችን የሚገባን በደንብ። ይዟቸው ሲሄድ እግዚአብሔር በምድረ በዳ ህዝቡ ምን ብሎታል? ምንም በሌለበት ውሃ በሌለበት ውሃን ሰጥቶታል። ምግብን እያማረጡ ከመናም መና ሰለቸን ሲሉ ድርጭትን ሰጥቷቸዋል፣ መርቷቸዋል። በደንብ አድርጎ ተንከባክቦ ተስፋይቱ ምድር አድርሷቸዋል። እዛው ላይ እንደገና በሲና በረሃ ላይ ሕግን ሰጥቷቸዋል፣ መተዳደሪያ ደንብን ሰጥቷቸዋል። እግዚአብሔርን የማወቅ ዕውቀት ምን እንደሆነ እንደገና አሳይቷቸዋል። ይሄኛው ቦታ በምድረ በዳ በማይቻለው ሁኔታ ውስጥ እግዚአብሔር ግን ሉዓላዊነቱን ችሎ አሳይቷቸዋል። አሁን እዩልኝ እንግዲህ ይሄ ሰውዬ ልክ ክብሩ ሲመጣለት እንዲህ አለ፣ እግዚአብሔር አለ ከቴማን አለ እንዴት ጠላቶቹን ሁሉ እንዴት አድርጎ እንደተበቀላቸው አይቷል። ኤዶማውያንን እንዴት አድርጎ እንደበተናቸው አይቷል። እግዚአብሔር ከቴማን ይመጣል አለ። ቀጠለና እንደገና ደግሞ እግዚአብሔር ከቴማን ይመጣል አለና ቅዱሱም አለ ከፋራን ተራራ ይመጣል አለ። ምን ሊል? ህዝቡን ሊታደግ፣ ምን ሊል? እንባን ሊያብስ፣ ምን ቢል? ከድካም ሊያበረታ፣ ምን ቢል? ሊያጽናና፣ ምን ቢል? የሳተውን ሊመልስ። እግዚአብሔር ከምን ይመጣል? እስኪ ከቴማን በሉ፣ እስኪ ከቴማን በሉ። ቅዱሱ ከፋራን ምን ይላል? ይመጣል። ከዚህ በኋላ ያለው ነገር ፔሬድ እና ምን አለ? ክብሩ ሰማያትን አላ ሸፍኗል። ክብሩ ምን ብሏል? ሰማያት። ከዚህ በኋላ ምንም ነገር የለም። ችግር ምንድነው? ጥያቄ ምንድነው? በሉት እስኪ ጠይቁ። ችግር ምንድነው? ጥያቄ ምንድነው? ጥያቄያችሁ ምንድነው? ችግራችሁ ምንድነው? እስኪ አንዴ በሉት፣ ተነጋገሩ እስኪ። ችግርሽ ምንድነው? ጥያቄሽ ምንድነው? ተባባሉ። እኔም ውሃ ጠጣ። አው ተነጋገሩ፣ ግድ የለም። ክብር ለጌታ ለኢየሱስ። አያችሁ ችግራችን ችግር ሆኖ የሚታየን ወይም ፈተናችን ፈተና ሆኖ የሚታየን ከእግዚአብሔር ታላቅነት በላይ ትልቅ ሆኖ ስናገኘው ብቻ ነው። ምን አልኳችሁ? ምን አልኳችሁ? አያችሁ ችግራችን ችግር ሆኖ የሚታየን ፈተናችንም ደግሞ ፈተና ሆኖ የሚታየን ከእግዚአብሔር ታላቅነት በላይ የኔና የናንተ ችግር ትልቅ ሆኖ ሲታየን ችግር ነው ያና፣ ፈተና ነው ያና፣ ጥያቄ ነው ያና። ግን ችግሩ አለ፣ ፈተናው አለ፣ ጥያቄው አለ። ከክብሩ ግን በሉታ፣ ከመገኘቱ ግን ከህልውናው ግን ንገሩት። አሁና ችግሬ የበሉት፣ ጥያቄ የበሉት፣ ፈተና የበሉት ከእግዚአብሔር ክብር ንገሩት። አትበልጥም። አሁን ይኸውላችሁ ችግሩ ችግር የሚሆነው ምንድነው ስንል ከእግዚአብሔር ክብር፣ ከእግዚአብሔር ሉዓላዊነት፣ ከእግዚአብሔር ታላቅነት በላይ ከፍ አድርገን ካየነው ችግር ነው። የኔ ነገር ማለት እንጀምራለን። የኔ ነገር ከሰው የተለየ ነው። እኔ እምንለው ከእግዚአብሔር በላይ አተልቀንና አግዝፈን ስላየነው ብቻ ነው እንጂ በእግዚአብሔር ክብርና ህልውና ውስጥ አስገብተን ስናየው ምንም እንኳ እንላለን። አሜን። ምንም እንኳ ማለት እንጀምራለን።
ያ የከበደን ያ ያጎበጠን ለዘመድ ላዝማድ ለጓደኛ ለጎረቤት ሁሉ የኔ ነገር ብለን ያወራ ነው ያ ነገር ያኔ ምን ይሆንልናል? ምንም እንኳን በለስ ፍሬን ባታፈራ የወይን ሐረግ መብልን ባይሰጡ በጎች በበረት ባይገኙ ሃሌሉያ ሃሌሉያ እኔ ግን በአምላኬ በመድኃኒቴ በእግዚአብሔር በእርሱ ሐሴት አደርጋለሁ። ምንም እንኳን ማለት እንጀምራለን ዛሬ። ምንም እንኳን የሚያስብለው ክብር በጌታ በኢየሱስ ስም ያግኘን። መንፈሳዊ ዓይኖቻችን ይገለጡልን። በኢየሱስ ስም የጋረደብን ችግሩን ከእግዚአብሔር ክብር በላይ ከፍ አድርጎ ያሳየን። የዚህ ዓለም የጨለማው ጉልበት ይገፈፍ፣ በኢየሱስ ስም ይመታ። ምንም እንኳን አሜን። እስኪ በሉታ ምንም እንኳን ንገሩት ለውስጣችሁ። ምንም እንኳን ባይኖረኝ አሜን። ምንም እንኳን ባይኖረኝ የጤንነት ጉዳይ ነው ይሁን፣ በፋይናንሻል ነው ይሁን፣ ድካም ነው ይሁን፣ ምንም እንኳን አሜን። ከአምላኬ ክብር ግን እሱ ምን አይልም፣ አይበልጥም። ምንም እንኳን ሃሌሉያ ምንም እንኳን በለስ ፍሬም ባታፈራ ምንም እንኳን በለስ ፍሬም ባታፈራ የወይን ሐረግ ባይገኝ ዛሬ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ይሄ በቁንጣ ቁንጢት በትናንሽ ነገሮች ሁሉ ሕይወታችን የሚያደክም እንድናጉረመርም ክብሩን እንድንጋርዶ እንዲያሳየን የሚያደርገን ይሄ የጨለማ ኃይል ሁሉ የተገፈፈ ይሁን። ከኑሯችን ይገፈፍ፣ ከትዳራችን ይገፈፍ፣ ከጤንነታችን ይገፈፍ፣ ከልጆቻችን ይገፈፍ፣ ከህብረታችን ይገፈፍ፣ ምድሪቱ ላይ ይገፈፍ፣ በኢየሱስ ስም ይገፈፍ። አያችሁ ዕንባቆም ገባው። ከዛ በኋላ አፉን ያዘ። ወንድሞቼ አፍ የሚያስይዘን ነገር ምናልባት ለጊዜው የሚያጽናናን ጓደኛ፣ የሚያጽናናን እህትና ዘመድ አዝማድ ወይም ልጅ ባልና ሚስት ሊኖረን ይችል ይሆናል። ቸገረን ስንል ለጊዜው አፍ ማስታገሻ ሸጎጥ የሚያደርግልን ትራንስፈር የሚጭርልን ሊኖር ይችላል። ግን ለጊዜው ነች። መልሰን እንደገና ማልቀሳችን አትቀርም። ፍጹም የሆነ ሃሌሉያ ፍጹም የሆነ ልብን ሞቅ የሚያደርግ የሚያሳርፍ ሳይኖረን እንደኖረን የሚያንቀባረን እስኪ አሜን በሉ እባክህ። ኖሯችሁ ነው እንዴ? ሳይኖረን እንደኖረን አድርጎ የሚያንቀባረን ጌታ ጾማና ቁርጥ ከቆረጡት በላይ ወዛችን ጨፍ እንዲል ያደረገን ጌታ ሃሌሉያ። አረ ክብር ለጌታ ለኢየሱስ ይሁን። እስኪ ለዚህ ጌታ ምንም እኮ አንዳንዱ ነገር እኮ ግራም ያጋባ እኮ ነው። ኢንካማችንና አውትካማችን ሲመጣጥል እኮ ለየቅል ነው። ቢሆንም ግን አንቀባረው። ሃሌሉያ ሰላም ነው ሲሉ ሰላም ነው የሚያስብል ጌታ ክብሩ ነው። አሜን ክብሩ ነው። አእምሮን ሁሉ የሚያልፍ ሰላም አይደለ? አእምሮን ሁሉ የሚያልፍ ሰላም እግዚአብሔር በክርስቶስ ኢየሱስ ልብና ሐሳባችሁን ይጠብቃል ማለት ይሄ ነው። ምንም ሳይኖረን ተጠብቆልን እያኖረን ያለው ልውን ነው። ከቦኝ የለሞይ በየማለዳው ከቦኝ የለሞይ እለት እለት ከቦኝ የለሞይ በየማለዳው ከቦኝ የለሞይ በየምሽቱ ከቦኝ የለሞይ እለት እለት ከቦኝ የለሞይ አንተ መገኘት ከቦናለው በየማለዳው ከቦናለው በየምሽቱ ከቦናለው እለት እለት
አውጁበት አውጁበት ያንተ ደግነት አውጃለሁ የእግዚአብሔር ጥበቃ እንደከበበኝ ሁሉ ይወቅልኝ አውጃለሁ የእግዚአብሔር ቸርነት እንደከበበኝ ሁሉ ይወቅልኝ አውጃለሁ የእግዚአብሔር ምሕረት እንደከበበኝ ሁሉ ይወቅልኝ አውጃለሁ የእግዚአብሔር ቸርነት እንደከበበኝ ሁሉ ይወቅልኝ። አሜን ሃሌሉያ አውጃለን አሜን እናውጃለን አንገታችንን አንደፋው አሜን አንደፋው ክብር ለጌታ ለኢየሱስ ይሁን ምስጋናው ክብሩ ሰማያትን ምን ብሎታል ከድኖታል ምስጋናው ደግሞ ምድርን ምን ብላለች የማን የእግዚአብሔር አያችሁ ዛሬ በደንብ አድርገን ለጠላት የምንነግረው አንገታችንን ሊያስቆዝመን ሊያስደፋን ለወጣው ለተገለጠው የኔና የእናንተ ችግር እና ጥያቄ እና ፈተና አክብዶ አተልቆ አሳየን አይደል እኛ ግን እንዲህ እንለዋለን ስማ ጠላቴ እንለዋለን የአምላኬ ክብር የኔን ችግር ሳይሆን ሰማያትን ምን ያለ ነው አንተ በሉት የከደነ ነው የሞላ ነው አሜን ሰማያትን የሞላ ክብር ያለው አምላክ እያመለኩ የኔ ትንሿ ችግር ለእሱ ምንድናት እና እንንገረዋ አውጃለሁ የእግዚአብሔር ምሕረት የእግዚአብሔር ጥበቃ ሁሉ ይወቅልኝ አውጃለሁ የእግዚአብሔር ቸርነት የእግዚአብሔር ምሕረት ሁሉ ይወቅልኝ ሃሌሉያ ማሻጋ ባራዳ ባጋ ቦራዳ ባራዳ 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 እንደከበበኝ ሁሉ ይወቅልኝ አውጃለሁ የእግዚአብሔር ምሕረት እንደከበበኝ ሁሉ ይወቅልኝ ከቦን የለም ወይ በየማለዳው ከቦን የለም ወይ በየምሽቱ ከቦን የለም ወይ ዕለት ዕለት ከቦን የለም ወይ ያንተ ምሕረት ከቦን አለው በየማለዳው ከቦን አለው በየምሽቱ ከቦን አለው ዕለት ዕለት ከቦን አለው ያንተ ቸርነት አውጃለሁ የእግዚአብሔር ጥበቃ እንደከበበኝ ሁሉ ይወቅልኝ አውጃለሁ የእግዚአብሔር ቸርነት እንደከበበኝ ሁሉ ይወቅልኝ ኢየሱስ ለዚህ ጌታ እስኪ ክብር ስጡት
ከገባችሁ በደንብ አጨብጭቡለት ለዚህ ጌታ። ከገባችሁ በቃ የእሱ ክብር ከገባችሁ፣ መገኘቱ ከገባችሁ፣ ጥበቃ፣ ምሕረት፣ ቸርነቱ ከገባችሁ፣ ሃሌሉያ አሜን። ለጠላታችን ይሄ ነው መልሱ። አሜን። ዛሬ ካለንበት ንገራችሁ በወደቀ ምድር ላይና በወደቀ ዓለም ላይ እስካለን ድረስ ጥያቄ አለብን፣ ፈተና አለብን፣ ምናልፍባቸው ራሱን የቻለ ብዙ ቻሌንጆች አሉብን። የማይካድ ነገር ነው። ግን ፈተናው፣ ጥያቄው፣ ችግሩ ግን ከእግዚአብሔር ክብር አይበልጥም። የምናውጀው ይሄንን ነው። አመጣው። አዎ፣ ግን በጣም የሚገርም ነገር የአምላኬ ክብር ሰማያትን የከደነ ነው። ይህችን የነዋን ነገር ኢምንት ነች። አሜን። ክብር ለኢየሱስ ይሁን። የምትቀጥለዋን ክፍል ልንገራችሁና አልጨርስም። ምድር ምስጋናውን ተሞልታለች ይላል። ምድር ደግሞ ምን ብላለች? በምስጋናው ተሞልታለች። ምን እያለ ነው አሁን ነብዩ? እላይ እንግዲህ መገለጡ መጥቶለት እንደነገርኳችሁ አይቶታል። እነ ቴማንንና እነ ፋራንን አምጥቶለት መንፈስ ቅዱስ ተረድቶ እነዛን ከነዛ የታደገን በዛ በማይመች በዛ በምድረ በዳ ውስጥ ሕይወታችንን ሁሉ መርተን ሰው ያልሆነውን ሰው አድርገን ርስት ሰጥተን አይተናል። አሁን ክብር ሰማያትን ሸፍኗል። ምድር ደግሞ ምን ብላለች? ምስጋናው ተሞልታለች። አያችሁ፣ ዛሬ እኔና እናንተ እዚች ጋር የተሰበሰብነው ችግራችንን፣ ጥያቄያችንን፣ እያንዳንዱን ነገራችን ልንቆዝም አይደለም። እንደ ክርስቲያን እንደ አንድ ዳግም እንደተወለደ አሜን አሜን። ለምን እንደሆነ ታውቃላችሁ? ምድር ምን ትበል? ምድር ደግሞ ምስጋናውን ብላለች፣ ተሞልታለች። መዝሙር 19 ላይ እንዲህ የሚል ቃል አለ። ላንብብላችሁ። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጁን ሥራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት ዕውቀትን ትነግራለች። ነገር የለም መናገር የለም፣ ድምፃቸው አይሰማም። ድምፃቸው ወደ ምድር ሁሉ፣ ቃላቸውም እስከ ዓለም ዳርቻ ወጣ። አሜን። አያችሁት? እንግዳው እኛ ሕያዋን የሆን እንደ መልክ እንደ ምሳሌው የተፈጠርንበትም ዓላማ እሱን ለማምለክ የሆን እኛ ለዛውም ደግሞ ዳግም የተወለድን አዲስ ፍጥረቶች እግዚአብሔርን እንዴት ይልቅማ አናመልከውም፣ አናመሰግነው? መዝሙረኛው እዚህ ጋር እየተናገረን ያለው ጉዛኖችን ነው። ምን የለም ሰማያት የእግዚአብሔርን ክብር ይናገራሉ ወይ? ድምፅ አላቸው ወይ? ድምፅ አላቸው ወይ ስንል የለም። ለኛ የሚሰማ ድምፅ የለም። ግን ክብሩን ይናገራሉ። እግዚአብሔር ትልቅ ነው ይላሉ። እግዚአብሔርን ያመልካሉ። እግዚአብሔርን ያመሰግናሉ። የሰማይ ጠፈሮች ደግሞ እነዚህ እነ ጨረቃ፣ እነ ከዋክብት፣ እነ ፀሐይ፣ እነሱ ደግሞ እነ ፕላኔቶች ደግሞ ምን ይላሉ? የእጆቹን ሥራ ምን ይሉታል? ያወሩታል። ሃሌሉያ። የእጆቹን ሥራ ምን ይሉታል? ያወሩታል። ማ ፀሐይ፣ ማ ጨረቃ፣ ማ ከዋክብት፣ ማ ፕላኔቶች የእጆቹን ሥራ ምን ይሉታል? ያወሩታል፣ ይናገሩታል። ግን ነገር የለም፣ መናገር የለም፣ ድምፅም አይሰማም። ጥሩምባ አይነፉም። በዝምታ ምን ይሉታል? ሌሊት ሃሌሉያ። ቀን ለቀን ምን ትላለች? ሚስጥርን። ሌሊትም ለሌሊት ዕውቀትን ትናገራለች በዝምታ።
በዝምታ እግዚአብሔርን ፍጥረታት ሁሉ ምን ይሉታል? ያመልኩታል፣ ያመሰግኑታል፣ ከፍ ያደርጉታል። ዕንባቆም አሁን ገባው። ከዚህ በኋላ ነው ምንም እንኳ ወደሚለው ማንነት ውስጥ ይመጣ። ምንም እንኳ ጤንነት የለም ይሁን፣ ምንም እንኳ ይመለካል። አመልክሃለሁ። አሜን። ኪሴ ባዶ ነው ይሁን፣ አመልክሃለሁ። የአገር ጉዳይ ነው ይሁን፣ አመልክሃለሁ። የቤተሰብ ጉዳይ ነው ይሁን፣ አመልክሃለሁ። የልጆች ጉዳይ አዎ፣ አመልክሃለሁ። አሜን። ምንም እንኳ አመልክሃለሁ። አያችሁ፣ አብርሃም ገባው። እንደ አይኑ ብሌን የሚያየውን ይስሐቅን አምጣልኛል፣ ሰዋልኛል። አሃ አለ አብርሃም። አሁን ምንም እንኳ አለ በቃ። አያችሁ፣ ያለው ለአብርሃም ይስሐቅ ነው። እኔና እናንተ እንኳን ትርፎች አሉ። ለአብርሃም ግን አንድ ይስሐቅ ነው። ቢሆንም ግን አብርሃም ምን አለ? ምንም እንኳ አለና ልጁን ምን አደረገው? ሰዋለት። ኦልሬዲ ሰውቶታል እኮ እግዚአብሔር እጁን ባይዘው ሰውቶታል። ምንም እንኳ አሜን። ስለዚህ ዛሬ በናዝሬቱ በጌታ በኢየሱስ ስም የምስጋና አንደበቶቻችን ይለቀቁልን። እንዳናመሰግን ተራራ የሆነብን ነገር በጌታ በኢየሱስም ዝቅ ይበል። እንዳናመሰግን ሸለቆ የሆነብን ነገር በጌታ በኢየሱስም ከፍ ይበል። እንዳናመሰግን ስርጓጎድ የሆነብን ነገር በጌታ በኢየሱስም ደልዳላ ሜዳ ይሁን። በጌታ በኢየሱስም ይሁን። ምስጋናችንን ሊመታ ያለ፣ ምስጋናችንን ሊያፈርስ ያለ፣ ምስጋናችንን ሊይዝ ሊሻማ ያለ ዛሬ በጌታ በኢየሱስም ሥራ ሁሉ የፈረሰ ይሁን። የምስጋና መሠዊያዎቻችንን ዛሬ በጌታ በኢየሱስ ስም እናጸዳለን። አጽዱ። በጌታ በኢየሱስ ስም እንጸልያለን። ጨርሻለሁ። የምስጋና መሠዊያዎቻችን ይጽዱልን በናዝሬቱ በጌታ በኢየሱስ ስም። ከማጉረምረም ሕይወት ለምን ከሚል ሕይወት አስወጥቶ ምንም እንኳን ወደሚል እና ወደሚያስብል ማንነት ይዞን የሚመጣውን እግዚአብሔርን ክብር ሊከለክሉ የወጡ መሠዊያችን ላይ ሊቆሙ ያሉ ማንኛውም የጨለማ ኃይላት ሁሉ ዛሬ በጌታ በኢየሱስ ስም ይራገፍ። በኢየሱስ ስም ይራገፍ። በኢየሱስ ስም ይራገፍ። ቅዱሳን ተናጠቁ። አሁን ለራሳችሁ በጌታ በኢየሱስ ስም ሂድ በሉ። ለራሳችሁ ተቃውሞ። አሁን ከሕይወቴ ላይ ተራገፍ በሉት። ከጤንነቴ ላይ ምስጋና ልትወስድ ዛሬ መታሃለሁ። ከኢኮኖሚዬ ላይ ዛሬ መታሃለሁ። በጌታ በኢየሱስ ክርስቶስ ስም፣ በኢየሱስ ስም ከልጆቼ ላይ፣ በኢየሱስ ስም ከቤተሰቤ ላይ፣ በኢየሱስ ስም ከህብረታችን ላይ፣ በኢየሱስ ስም ከምድሪቱ ላይ በጌታ በኢየሱስ ስም ስራህን አፈርሳለሁ። በኢየሱስ ስም ሂድ በሉት። ሂድ በሉት። ሂድ በሉት። በጌታ በኢየሱስ ስም አትችልም። በኢየሱስ ስም ልቀቅ በሉት። ዛሬ በጌታ በኢየሱስ ስም ተቃውሙ። በናዝሬቱ በጌታ በኢየሱስ ስም ሂድ በሉት። ዛሬ በጌታ በኢየሱስ ስም አልፈልግህም በሉት። አልፈልግህም በሉት። ነገሬ ላይ የቆምክ እንዳላመሰግን፣ መንገዴ ላይ የቆምክ እንዳላመሰግን፣ ጤንነቴ ላይ የቆምክ እንዳላመሰግን፣ ፋይናንሼ ላይ የቆምክ እንዳላመሰግን፣ ቤተሰቤ ላይ፣ ትዳሬ ላይ፣ ልጆቼ ላይ የቆምክ እንዳላመሰግን፣ ምድሪቱ ላይ የቆምክ እንዳላመሰግን፣ ህብረታችን ላይ የቆምክ በናዝሬቱ በጌታ በኢየሱስ ስም ዛሬ እድል ፈንታ የለህም። እድል ፈንታ የለህም። እድል ፈንታ የለህም። ሂድ በጌታ በኢየሱስ ስም። ሂድ በጌታ በኢየሱስ ስም። ሂድ በጌታ በኢየሱስ ስም። ስራ ይፍረስ ዛሬ። ዛሬ አፈርሳለሁ በኢየሱስ ስም። የምስጋና መስዋዕቴን አድሳለሁ። የምስጋና መስዋዕቴን አድሳለሁ። በኢየሱስ ስም አድሳለሁ። ማሻካ ቦራዳ ባካ ቦራዳ ቦራዳ ማሻካ ቦራዳ ቦራዳ ባዳ የምስጋና መስዋዕቴን አድሳለሁ።
አድሳለሁ። አሜን። ቃል ኪዳን እየገባን እናድሳለሁ። በእውነት ወገኖቼ ብዙ ነገሮቻችን የተያዙብን ነገሮች ምንድነው ስንል የምስጋና ነገሮቻችን ተመተውብናል። ለምን ብቻ ሆኖብናል። ግን ዛሬ ሃሌሉያ እስኪ ምንም እንኳ በሉ ምንም እንኳን ነገሬ ባይሞላ ሌማቴ ባይሞላ አካውንቴ ባይሞላ ጤንነት ቢጎለኝ ሰላም ቢነሳኝ እግዚአብሔር አምላኬ እሱ መድኃኒቴ ነው። እግዚአብሔር አምላኬ እሱ ኃይሌ ነው። እግዚአብሔር አምላኬ እሱ ጉልበቴ ነው። እግዚአብሔር አምላኬ እሱ መጽናኛዬ ነው። እግዚአብሔር አምላኬ እሱ ጉልበቴ ነው። እግዚአብሔር አምላኬ እሱ ኃይሌ ነው። እግዚአብሔር አምላኬ እሱ ኃይሌ ነው። እግዚአብሔር አምላኬ እሱ ኃይሌ ነው። እሱ ኃይሌ ነው። ምንም እንኳ ባይኖረን ዛሬ አባቶ እናመልክሃለን። ሃሌሉያ ቅዱስ እናመልክሃለን። አብረን እስኪ ከቢኒ ጋራ አመስግናለኝ